Yo, it's your boy Phoenix Army. Welcome back to another video ይላል ጋይስ። በዛሬ ዩቲዩብ ቪዲዮ ደግሞ ከተማችን ውስጥ የተለያዩ አይነት የጂም ቤቶችን አሳያችኋለሁ ማለት ነው። ባለ 1 ስታር፣ ባለ 3 ስታር እና ባለ 5 ስታር ማለት ነው። እንግዲህ ከተማችን ውስጥ የተለያየ አይነት ጂም ቤቶች አሉ። የነዛ ሌቭሎችን በማየት እንግዲህ ለመስራት ብቁ ነን። ወደ 1 ስታር መጀመሪያው Weight on my shoulders, word on my back, but I'm never gonna crumble, never gonna crack. The harder it gets, the stronger I feel, turning the passion into something real. I love the pressure, I love the heat, I'm the only one you can never defeat. I love the pressure, I love the heat, I'm the only one you can never defeat. ያው ምንም አይነት ባለ 1 ስታር ሆነ ባለ 5 ስታር ያው መጀመሪያ ማሟሟት ግዴታ ነውና እናሟሟ አንሰራ ምክንያቱም ደስ እንደ ሪቪው ስለሆነ ማሽኖቹን ብቻ ነው ማሳያችሁ። ጀስት ለማሟሟቅ ብቻ ወደ ውስጥ እንግባ። ጂም ቤቱ ምን እንደሚመስል እንዴ። ኦኬ ከመጀመሪያው እዚህ እንጀምር እንጂ ይሄኛው ፓርት ጋይስ እንደምትመለከቱት እዚህ ጂም ቤት ላይ ለቴኳንዶ የሚጠቀሙታል፣ ለኤሮቢክስ መጠቀም ትችላላችሁ፣ እንዲሁም ደግሞ ለማሟሟቅ ትጠቀሙታላችሁ ማለት ነው። ትንሽ ለቀቅ ያለ ቦታ ነው። ወደ መሳሪያዎቹ እንጀምር። ከዛ ወደ በኋላ ጋይስ የምትመለከቱት ደግሞ ወደ መሳሪያ ስንመጣ ደግሞ እዚህ ጋር ይኸው ቦክስ መስራት ትችላላችሁ። ከዛ ደግሞ እዚህ ጋር የምን አይነት ነው ኦል ኢን ዋን ነገር ማለት የሆነ ተሰብሰብ ያለ ነገር አለ። የጀርባ መሳሪያ አለ እዚህ ጋር የጀርባ መስራት ትችላላችሁ። እንግዲህ እስኪ ከሌሎቹ ጂም ቤቶች አንፃር እስኪ እናንተ ራሳችሁን የራሳችሁን ሬቲንግ ኮሜንት ላይ ጻፉልኝ። በዚህ ነው ደግሞ ይሄ ለምትመለከቱት የፑልአፕ መስሪያ አለ። ያው የፑልአፕ መስሪያ አለው እዚህ ጋር የኬብል የቸስት መስራት እንችላለን። የትራይ ሁሉንም አይነት መስራት ትችላላችሁ። ከዛ እዚህ ጋር ቲንክ ጀስት እንደም ባለች ኢንክላይን ቸስት ምናምን ተኝታችሁ ያው ብረት የምታነሱበት የምትሰሩበት ነው። እዚህኛው ጋር ደግሞ የዳምፔል ሴክሽን አለ ማለት ነው። እስኪ ፖዝ አድርገን እንደምትመለከቱት ደግሞ አነስ ያለችን ብትሆን የዳምፔል ሴክሽን አለ ማለት ነው። የተለያዩ የክብደት አማራጭ አለ። ይኸው ከፈለጋችሁም ደግሞ ራሳችሁ መስራት የምትችሉበት ራሳችሁን በእንደምር ኪሎ መጨመር ትችላላችሁ። ግን ቲንክ ያው ዋን ስታር የተሰጠበት ምክንያት ያው ታዋቂላችሁ አነስ ያለ የዳምፔል ሴክሽን ስላለው ነው። ቦታውም ደግሞ ትንሽ ክራውድድ ነው፣ ግን እንደ እንትኑ አይደለም። እዚህ ጋር የተለያየ አይነት ብቻ እንደምትመለከቱት የትራይሴፕ የሾልደር አለ። እዚህ ጋር ደግሞ የሌግ ነው የሌግ ፕረስ አለ። ሌግ ፕረስ ነው ብቻ ሌግ ፕረስ ነው ስኳት ነው የሚባለው። እንደዚህ ብቻ እንደዚህ ትተኛላችሁ። ከዛ ኪሎ አለው አይከብደኝም ብዬ አስባለሁ። 30 ኪሎ ነው። ከዛ እንደዚህ ታደርጋላችሁ። ከዛ ይሄ የተዘጋለው በቃ ከዛ ዝቅ እያላችሁ ከፍ ማለት እንደዚህ ማለት ነው ትሰራላችሁ። የእያንዳንዱን ስራ ቢያንስ በዲክሻት ላይ ስለማስገባላችሁ በደንብ እየሰራው ችግር የለውም። ይሄ ደግሞ የሾልደር እና ሾልደር ነው በቃ የሾልደር ፕረስ ነው። እንደዚህ እየሰራችሁ ሾልደራችሁ ግን እንደ ዋን ስታርነቱ አይደለም። ብዙ ማሽን አለው ኢትዮጵያ እንትን የማሽን እንትናችንም በጣም አሪፍ እየሆነ መጥቷል ማለት ነው። ላይክ ሰብስክራይብ አድርጉ። ባለ 3 ስታር አለ፣ ባለ 5 ስታር ጠብቁ። ምክንያቱም የዛሬው ቪዲዮ አውሰም ነው። ይሄንኛው ደግሞ አይ ቲንክ ስሚዝ
ይሄኛው ደግሞ ጋይስ እንደምትመለከቱት ስሚዝ ይባላል። ክብደት የለውም በዛኛው ጋር፣ ስለዚህ ማንሳት አልችልም። ገና እንትን ብዬ ዲፕሻቱ ላይ ያስገባላችኋለሁ። ከዛ እዚህ ጋር ደግሞ ሌላኛው ኦፕን ዳምፔል ስፔስ አለ። ያው ዳምፔል ተጠቅማችሁ የፈለጋችሁትን አይነት መሳሪያ ሰሩበት ነው። ያ እንደዚህ አይነት የዋን ስታር አጣራችባችሁ ጋይስ። ምክንያቱም ይሄስ ዋን ስታር ኦብቪየስሊ ብዙ ማሳያችሁ ነገር የለም፣ ረጅም ደቂቃ አይፈጅም። ያው ባለ 5 ስታሩን ግን ከፈለጋችሁ እስከ መጨረሻው ማየት አለባችሁ። እንደምትመለከቱ ይቅርታ ጋይስ 2 ማሽን ዘልዬ ሄጃለሁ ማለት ነው። የመጀመሪያው ይሄንኛው 3 ማሽን እንጂ ይቅርታ የጀርባ ማሽን ሲሆን እንደምትመለከቱ እንደዚህ ትሆናላችሁ። ከዛ ይሄን ትይዛለህ ሳበደው እንደዚህ ያረጋችሁ። በዚህኛው ክብደት ስለሌለው እንደዚህ ትሰራላችሁ። ከዛ በሁለት እጃችሁ የተለያየ የጀርባ ክፍላችሁን ተሰሩታላችሁ። እዛኛው ጋር ደግሞ የትኛው ነው? ዲስ ዋን። ይሄንኛው ደግሞ ጋይስ ሌግ ኤክስቴንሽን ሲሆን ቲንክ ክብደቱ ነው። እስኪ ለኔ በቃኝ አነሳል። እንደዚህ ትይዛላችሁ። ከዛ በቃ የእግራችሁን ማሰራት ማለት ነው። ይሄ የሚሰማል አንተ እቺን ሰርቼ ራሱ ተሰማኝ። ከዛ ይሄን ነው ደግሞ እዚህ የትከሻው ሶስተኛው ነው የመጨረሻው ያላሳያችሁ ማሽን ይሄንኛውን ላሳያችሁ። እሱ ጋውንና እንዲህ ትቀመጣላችሁ። እጃችሁን እዚህ ጋር ክብደታችሁን እዚህ ጋር ታስገባላችሁ። በባዶ ዲፕሻት ላይ በደንብ እየሰራው አስገባችኋል። ዞራል ተሳሳቱ። እንደዚህ አለ ልክ አይደለም። በውስጥ አይደለም ግን ተገልብጭ አይደለም እኮ እንደዚህ ነው። እንደዚህ ነው። ከዛ ፍላይ አይ ለቪዲዮ ነው ዲፕሻቱ ላይ አስገባዋል። ያው ጋይስ እንደምትመለከቱት እነዚህ ያረጋችሁ ይሄን አፐር ሾልደራችሁን ለጥላጥ አድርጋችሁ እኔን ማከል ትችላላችሁ ማለት ነው። ሌላ ላሳያችሁ ጭናት በቃ የዘንባት ዲጋፕ እና የአፕስ መስሪያ እንደዚህ ትላለህ። ዲጋፕ እንኳን አልችልም። ሜቢ 5 ባለ 5 ስታር ጋር ሰምቼ ይችላሉ። እሺ የዋን ስታር ዲፕሻትን ተጋበዙልኝና ከዛ ጉዞ ወደ 3 ስታር Weight on my shoulders, word on my back, but I'm never gonna crumble, never gonna crack. The harder it gets. ኋላ የምትመለከቱት ጂም እንግዲህ በእኔ ሬቲንግ ከ5ቱ 3 ሰጥቼዋለሁ ማለት ነው። እንግዲህ ውስጥ ገብተን አንዳንድ ወርክአውቶችን እናደርጋለን። ሜክ ሹር ቱ ሂት ላይክ ኤንድ ሰብስክራይብ በተን። ይመቻችሁ። ሶ ጋይስ ከየትኛው እንጀምራለን? አይ ዶንት ኖ የትኛው እንደምንጀምር ተወላ። የተለያየ አይነት ወርክአውት አለ። ከማሟሟቅ እንጀምርና ከየትኛው እናሟሙቅ ብቻ እዛ ደረጃው ጋር እንሂድ። አሁን እስኪ እዚህኛው ላይ ልውጣና እንትን እላችሁ ብዙ ማላወራው ጋይስ Weight on my shoulders, word on my back, but I'm never gonna crumble, never gonna crack. The harder it gets, the stronger I feel, turning the pressure into ባይዘው ሳይክል በጣም ነው መንዳት የምወደው። ከምወዳቸው ሆቢዎች ውስጥ አንዱ ሳይክል መንዳት ነው እና ላይክ
አንድ ማውቀው ተሽከርካሪ ነበርና ከሱ ጋር በጣም ትሬኒንግ እናደርግ ነበር በፊት ሳይክል። በቃ እግሬም ትልቅ ነው እንደምትመለከቱት እና የተለቀበትን ምክንያት ሳይክል ለረጅም ጊዜ ነዳ ስለነበረ ለዛ ይሄንኛው ደግሞ ጋይስ ሁለተኛው ሴክሽን ሲሆን የተለያዩ ሃርድ ወርክአውቶች እንደ ዴድ ሊፍት፣ ስኳት የሆነ ብቻ ከባድ እኔ ጂም ብዙም ስለማላውቅና ቦክሲንግም አለው ማለት ነው። ቦክሲንግን የምንሰራበት ነው። እስኪ በዛው የቦክሲንግ ችሎታችሁን ማሳየት ትችላላችሁ። በስትሬት ስታር እንደዚህ ካያችሁ በፋይቭ ስታሩ ደግሞ ምን አይነት ጂም ሊሆን እንደሚችል አስቡ። ብዙም ማሽን ያለው አይመስለኝም። ለዛ ነው ይሄንን ጂም ቤት ስር የሰጠሁት። እስኪ 5 ስታሩ ጋር እናንተ የሐሳብ አስተያየታችሁን ኮሜንት ላይ ስጡኝ ማለት ነው። እስኪ ይሄንኛው ደግሞ ጋይስ ሶስተኛው ይሄንኛው ዋናው ሴክሽን ሲሆን የተለያዩ አይነት የዳምፔል የቸስት ሁሉም አይነት በቃ ጂምን የሚያስብሉት ቦታዎች እዚህ ጋር ናቸው ያሉት ማለት ነው። ወደዚህ ጋርና ብርሃን እንዲታይ የተለያየ አይነት የተለያዩ እንደ የቸስት የእግር የሆድ በቃ የሁሉም አይነት የሰውነት ክፍላችን የምንሰራበት ቦታ ነው ይሄንኛው ማለት ነው። የተለያየ አይነት ማሽኖች ኳዳዮች ያሉ አንዳንዶቹን ማሽኖች እየሞከርኩኝ እንግዲህ ማሳያችሁ ይሆናል። ከምን ጀምር እዚህ ጋር የቸስቱን እንሞክራለን። እዛ ጋር የዳምፔሎቹን ሴክሽን እናያለን ማለት ነው። ተከተሉ። ወደዚህ ሶሪ ሳንቅ ሰማችሁ ማለት ነው። እንደዚህ አይነት የኛው ማሽን ለደረትና ምን ይጠቅማል። ወደ ዳምፔል ሴክሽኑ እንሄድና ደግሞ የዳምፔል እንትኖቹን አማራጮቹን እናያለን። አይ ቲንክ አንድ ሩል አለች ሁሉም ጂም ቤት ላይ ያለች ይላል። ያቺን ዙም አድርጋት ወረቀቱ ይላል ሪተርን ቱ ዘ ስፖርት ኢኩዊፕመንት ይላል። ወደ ቦታው እቃው መልሶ ይባላል። ግን ይሁት ተዘረክርኳል። እዛው ነው የተዘረከረከው። ለምን ነው ማመልሱት? እኔ ካይንድ ስለሆንኩኝ ሚኪያስ እዚህ ጂም ቤት ከዛሬ ስለማልመለስ በመመለስ የበኩላችን እንወጣለን። ጨርሶ አያችሁ ሳይመልስ ሄደ ባለጌ። እንደምትመለከቱት ግን ብዙ አይነት የዳምፔል አማራጮች አላቸው። ማክሲመም ሃምስትሪንግ ዜን ማየት ፈልጋለሁ። 45 ኪሎ ማንሳት ይችላል። እሬ ብቻ ማችሎ 30 ኪሎ ሜቢ 31 ነው። እስኪ እዚህ ጋር ካለ 12 ይሄ ስንት ነው? አይ ዶንት ኖ 18 ኪሎ ጋይስ የረብቂስ እቲ ወገቤ ግን ትንሽ ፍሌክስ ታይም ላደርግላችሁ ይታያል። በኢየሱስ ትሬነር መሆን አለብኝ ሲጀምራት ስማ ላል ማለት ነው። የተለያዩ ወርካውቶችን እያሳየሁኝ በሙዚቃ የታጀበ የተለያዩ ወርካውቶችን ስሰራ አሳያችኋለሁ ማለት ነው። ዲፈረንስ
እስኪ አንተስ ሶ ጋይስ ቅድም እንደነገርኳችሁ ነው እንግዲህ ቪዲዮ መግቢያ ላይ እንደነገርኳችሁ እያንዳንዱ ጂም በሶስት ነገር እንለየዋለን። አንደኛ እያንዳንዱ አንድ ሰው ወይ ሁለት ሰው ኢንተርቪው አድርገን ከ5 ኮከብ ስንሰጥ የሚለው፣ ሁለተኛ ማሽን በቂ ያለ ነው። ሶስተኛ ነገር ደግሞ ንጽህና ነበር። ከሶስቱ እንግዲህ አንደኛው ለመጠየቅ እንግዲህ ኋላ አንድ ሰው ይታየኛል፣ እሱን ኢንተርቪው እናደርጋለን ማለት ነው። እየሰራ ነው የሚሰራ ሰው ደግሞ ጨርሳ ጋር ቅዱስ ያንስ እሺ ቅዱስ ጂም ከሰራ ስንት ጊዜ ነው? 3 አመት ታስታውቃለህ? እሺ ዛሬ አንድ ጥያቄ ልጠይቅ ነበር የፈለኩት። ስለ ጂማችሁን ከአምስት ስንት ስታር ትሰጧል? አራት ስም ማን ልበል? ሰለሞን ጂም ከጀመርክ ስንት ጊዜ ነው? ይሄን ጂም ቤት እስኪ ከአምስቱ ስንት ኮከብ ትሰጧለህ? ወይ 10 ትሰጧለህ? 10 በጣም ትወዳለህ ማለት ነው። 10 አምስት ኮከብ ስንት ትሰጧለህ? 5 አመሰግናለሁ። መልካም ምንም ባል ወርክአውት ነው። ያው እንደምትመለከቱ ነው እንግዲህ እነሱ 5 እና 4 ተሰጥቶታል። እኔ ደግሞ 3 ሰጥቻለሁ ማለት ነው። ወደ 5ኛው ስታር ጂም ቤት እንሄዳለን።